እባካችሁ እናታችሁና አባታችሁን ተንከባከቡ። አንድ መንከባከብ ማለት ሄዶ ማየ ምን ይባል አይደለም። የነፍሳቸውን ጉዳይ ሳትፈጽሙላቸው ከቤት አትውጡ፣ አትጣሏቸው። ከነሱ ጋራ እሰጥ አገባ አትግቡ፣ እልህ ውስጥም አትግቡ። ብትችሉ የሚድኑበትንና የሚጸድቁበትን መንገድ ማዘጋጀት፣ ካልቻላችሁ ራሳችሁን አድናችሁ እነሱ እንዲመርቋችሁና ደስ እንዲላቸው ማድረግ ልመዱ። እስከ መቼ ድረስ ነው ከንቱ ሆናችሁ እናትና አባታችሁ የሚጦሯችሁ ተጧሪ የምትሆኑት? እስከ መቼ ድረስ ነው? ቤተሰቦች የጎረቤት መተት ልጆቻቸውን አደንዝዞባቸው እንደገናም ደግሞ ከቤት አብሮ አጥፍቶባቸው ለይቷቸው ባላቸው ሞቶ ሴትዮዋ ብቻቸውን ቀርተው ሞቱ። የሞት ቤት ሆነ፣ የከንቱ ቤት ሆነ። ግን ዛፉ ስለተቆረጠ ብቻ ነው አይደለም። ሴትዮዋ ሟርቷን ስለምትናገር ስለምትራገም፣ እነሱም ደግሞ እርግማኑን የሚቀበል አካልና ሰውነት ላይ ስለነበሩ ነው። በመንፈሳዊ ሕይወታቸውም ጠንካራ አይደሉም። በኖርማልም ስብናቸውም ልክም አልነበሩ። ማህበረሰቡን ራሱ ትክክል የሚቀበሉ ልጆችም አልነበሩ። እናታቸውን እንኳን መቀበል አልቻሉም። ተቀይመው ነው የሞቱት። እናትየውም ተቀይመው ነው የሞቱት። ልጆቹም ደግሞ እናታቸውን እንደተቀየሙ ነው ያለፈቻቸው። እንዴት ያምጡት? አሁን አይመልሱት። እግዚአብሔር ይቅር ይበላቸው እንጂ መቼም እናታቸው ይቅር አለቻቸውም አላለቻቸውም ዛሬ ላይ ያለው ንስሐ ሕይወታቸው ነው የሚታየው። ስለዚህ ብትችሉ ማለት ነው። እኔ እንደዚህ ከንቱ የሆንኩት እማዬ ከጎረቤት ጋር ተጣልቶ ሊሆን ይችላል ማሰብ አንድ ነገር ነው። እንዴ ይራገማሉ እኮ አንዳንዶቹ። እናትና እናት ሲጣሉ እንደዚህ ይሆኑብሽ፣ ልጆችሽ እንደዚህ ይሆኑብሽ፣ ዘር ያውጣልሽ፣ ከንቱ ይበተኑብሽ ምናምን ብለው የሚራገሙም አሉ እኮ። እርግማን ቀላል አይደለም ቤተሰቦች። ከዛስ መተት አለ ከእርግማን፣ ከዛ ሟርት አለ። እንደው ልጆችሽ እንደው ዝም ብለው ከንቱ ሆነ ቀሩ ይሁን እስቲ ምናምን ይላሉ። ይሄ ሟርት ነው፣ እንዳይሳካላቸው ማሟረት ነው። ይሁን እስቲ ነው ይሞክሩ ነው። እናትም ራሷ ልጆቿ ላይ ታሟርታለች። የእናት ክፉም እኮ አለ። አንዳንድ ጊዜ ከባድ ነው የምንሰማው ነገር። ከውስጧ የወጡትን ልጆች መርገም፣ ከውስጧ የወጡትን ልጆች እንዳይሳካላቸው ፍርድ ቤት ሄዶ መክሰስ። እኚህ ሴትዮ ስለከሰሱ አይደለም፣ የእሳቸው ልጆቹን ለቁም ነገር እንዲበቁ ነው። ግን ሆን ብለው የሚከሱ አሉ። ምቀኝነት ተነስተው የእንጀራ ልጅ ምናምን ተዉት። የእንጀራ ልጆቻቸውን ማንገላታት ይሄ ተዉት። የገዛ ልጆቻቸውን ከገዛ ልጆቻቸው ጋር የማይስማሙ እናቶች አሉ። ሁሉ ነገር ትውት አድርገውት የእናት አንጀት እንኳን እንዲኖራቸው አይፈቅዱም። ለዛሩ ተገዢ የሆነ ማንነት ነው ያላቸው። ይቅር በላይ ብለው ድፍት ማለትን አይችሉበትም። ሁልጊዜ ከዛው አምልኮ ጋር ከዛው ሰይጣን ጋር አብሮ ተርመጥምጦ መሞትና ብሎ በቃ ሰጥ ብሎ ማለፍ። እንዲህ የዘላለም ስቃይ ለመቀበል ሰው እንዴት ይቸኩላል? እዚህ ጋር ያለው ነገር አስወግዶ ቢከፋም ቢለማም ምን ሳይሻል አይቀርም ነው የሚባለው አይደል እንዴ? ምንድነው ከጽድቅ ከኩነኔ ጽድቅ ምን ሳይሻል አይቀርም የሚባል ተረት አለ። አምጡልኝ ባካችሁን፣ ረሳሁት። ቢሆንም ባይሆንም ነው ሲኦል ከመግባት መቼም ይሻላል አይደለም እንዴ? ሲኦል የሚባልም ገነት የሚባልም እንኳን ባይኖር የሚል ትርጉም ነው ያለው። አጠቃላይ ባይኖር እንኳን መልካም ሰው ሆኖ ማለፍ ስም ከመቃብር በላይ ነው። ይኸው 100 ዓመት 200 ዓመት 1000 ዓመት ያለፋቸው እንኳን በመጽሐፍት ታሪካቸው አለ። ስም ከመቃብር በላይ ነው። እነሱ ሄደው አልፈዋል፣ ፈርሰዋል፣ በስብሰዋል። በቃ በጣም ብዙ ነገር ውስጥ በቃ ልትመልሷቸው ማትችሉ ሰዎች ሆነው ብዙ የህይወት ውጣ ውረዶቻቸው ግን ተጽፎ ተቀምጧል። ኃጢአትም ከሆነ ጽድቅም ከሆነ ማለት ነው። የቅዱሳን በገድላቸው፣ የርኩሳን ደግሞ በዛ በክርፋታቸው ተጽፎላቸዋል። አስማቱም ድግምቱም ተጽፎ መጥቷል። ሁሉም ስም ከመቃብር በላይ ሆኖ እንግዲህ እዚህ ዘመን ደርሷል ማለት ነውና ብትችሉ እንኳን ምንም ነገር እንኳን የለም ብትላችሁ ብታስቡ ሰማይ ላይ አለ እንጂ መልካም ሆኖ ማለፍን የመሰለ ነገር የለም። ዝም ብሎ ደግ ሆኖ ማለፍ፣ የዋህ ሆኖ ማለፍ፣ ብልጣብልጥነት እንዳላዋጣ ከሰው መማር፣ ከመጽሐፍት መማር፣ ተንኮል፣ ምቀኝነት፣ ሰው መግደል፣ ጦርነት እንዳላዋጣ ካለፉት ተምሮ ዝም ብሎ የዋህ ሆኖ ደግ ምርጥ ሰው ሆኖ ማለፍ ይሻላል። በቃ ሁሉ ጋር ደስተኛ ሆኖ ማለፍ ይሻላል። እንዴ ሰው ያለፉትን ዘመን ማየት አቅቶት ቅድም እንዳነበብኩላችሁ ፍካሬ ኢየሱስ ላይ ሞትን እንኳን ማስተዋል የማይችሉት ህፃናቶች ናቸው። ሞትን ማየት አይፈልጉም ይላል። ስለ ሞት ማሰብ አይፈልጉም ይላል። ያለፉትን ዘመናት ሰዎች እንዴት ነው የሞቱት? እንዴት ነው የኖሩት? ምን በልተው እንዴት ብለው ኖረው? አሁን ይኸው ይነጋል ይመሻል እንኖራልና ልክ እንደዚህ ከሆነ ያለፉት ዘመን የሚኖሩት እንዴት ብለው ኖሩት? እንዴት አለፉት? እኛስ የሚታይ ቴሌቪዥን አለ፣ የሚነካ ስልክ አለን፣ ጊዜው እንደዚህ ያልፍልናል አይደል? ስራ ፈት ከሆነን ማለት ነው። እንደው
ስራም የሚሰራለ ቴክኖሎጂ በጣም ረቂቅ ነው። ድሮ ግብርና ብቻ ነው ወይም አርብቶ ማደር ወይም ደግሞ አንቦ ማደር ነው። ንብን ማነብ ማር መስራት ወይም ደግሞ ከብት ማደለብ እረኝነት ወይም ደግሞ ግብርና ነው። ከዛ በተረፈ የሚቀጠቅጡ ቢላ የሚሰሩ ባለሙያዎችና ሸክላ የሚሰሩት ናቸው። ሌላ ምን አለ? ሊቃውንት መጽሐፍት ለመስራት ብራና እንትን ያለው ያዘጋጃሉ ምናምን። አብነት ትምህርት ቤት ውስጥ ገብተው ትምህርት መማር እንዳሁኑ ቢሮ የለ፣ የተለያየ አይነት ትምህርት የለ፣ ይሄ ሁሉ ኮሌጅ እና ይሄ ሁሉ ዲፓርትመንት የለ፣ ባዮሎጂ፣ ኬሚስትሪ፣ ፊዚክስ ምናምን የለም። እንዴት ነው የተኖረው ስትሉ በጣም ይገርማል። ይሄ ትውልድ ያኔ ቢሆን ኖሮ ጭንቅላቱ አሁን ያለው ጭንቅላቱ ያኔ ቢሆን ኖሮ ይጨራረስ ነበረ። በእርግጥም ያኔም እኮ እየተጨራረሱ ነው። በአንድ ጊዜ ስንት ሺህ ህዝብ ነው የሚረግፈው እኮ በጦርነት እና በሁሉም በዘመናቸው ሁሉም ኃጢአትን በደንብ አድርገው አጣጥመውት ነው ያለፉት። ጽድቅንም ልክ እንደዚሁ አጣጥመውት ነው ያለፉት። እኛ ዘመን ላይም ልክ እንደዛው ነው። ስለዚህ ካለፉት ዘመን ከመጽሐፍትና ከአንዳንድ ዶክሜንቶች ወይም ደግሞ ከዶክመንተሪ ፊልሞችና ከተለያዩ ጥናታዊ ጽሁፎች እንዲሁም ደግሞ ከታሪኮች መማር ያስፈልጋል። ዝም ብሎ ነፈዝ ሆኖ ማለፍ ጥሩ አይደለም። እግዚአብሔር ሰነፍና ነፈዝ ወይም ደግሞ ከንቱ ጉንጭ አልፋ የሆነ ትውልድ ከመሆን ያትርፈን። እግዚአብሔር ከዚህ ያውጣል። የምንጠቅም ለነገ ለልጆቻችን ችግኝ የምንተክል የሚጠቅም ችግኝ መሬቱን የሚያጎሳቁል ሳይሆን ነጮች በአምጥተው ባህር ዛፍን ተክለውብን አይደለም ችግር ተፈጠረ የሚባለው። በእርግጥ እናቶቻችን ይችሉበታል። ባህር ዛፍን ደግሞ ቅቅል አድርገው ደግሞ ከብርድና ከጉንፋን ወደ መድኃኒትነት ቀየሩት። የሚገርም ነው። ግን የማይጠቅም ችግኝ ከመሆን ያድነን። ለልጆቻችን የምንተክለው ችግኝ ዛፍ ከለላ ይሁናቸው። ሌላ ምንም ልንል አንችልም። ዛሬ የምንተክለው ችግኝ ለእኛ አይጠቅመንም። ምናልባትም ተሳስተን ስናልፍ ልንረግጠው እንችላለን። ግን የተከልነው ችግኝ ከኛ መረገጥ፣ ከተንኮለኛ ከምቀኛና ከተለያዩ ሸረኞች መንቀል ተርፈው አድገው ዛፍ ሆነው ለልጆቻችን ይብቁልን። ችግኝ ሲባል ዛፉን አይደለም ማለት እኔ ከዛፍ ጋር የሚያገናኝ የለም። የምንተክለው ትምህርት፣ ዕውቀት ማለት ነው። ቡቃያ ብለን የምናስበው ከኛ አንደበት የሚወጣው መርቃትም ሊሆን ይችላል። ጸጋ የምናካፍላቸው ነገር ሊሆን ይችላል። ያ ለልጆቻችን የሚጠቅማቸው ይሆንልን ነው። አድገው እነሱም ለልጆቻቸው ደግሞ የሚጠቅማቸው ይሆንላቸው። ጥሩ ነገር ስትሰጡ ጥሩ ነገር ያቀብሉላችኋል። መጥፎ ነገር ስትሰጡ መጥፎ ነገር ይጠብቃችኋል። ያው እሱ የተቀበላችሁትን ነገር ነው የምትሰጡት። ያው የምትሰጡትን ነው ደግሞ የሚቀበሉት እነሱ። የሚሰጡትም እሱን ነው እያለ ይቀጥላል። ስለዚህ ጥሩ ነገር ለመስጠት የተበላሸ ነገር ካለ እናንተ ጋር እኔ ጋር ይብቃ በሉ። ዛሬ መንፈስ የሚመለክበት ባዕድ አምልኮ ከራማ ምናምን የሚመለክበት ቤተሰብ ውስጥ ያደጋችሁ ሰዎች እኔ ጋር ይብቃ በሉ። በቃ ከእኔ በኋላ ማለፍ የለበትም። ከዚህ በኋላ የተባረከ ልጅ ተወልዶ የተባረኩ ቤተሰቦች መገኘት አለባቸው ብሎ ቆርጦ መነሳትና መለወጥ ነው የሚያስፈልገው ብዬ አስባለሁ። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ሰላም